ሰላም የባለም ኢታሊያኖ ተከታታዮች እንደምናችሁ ጤና ይስጥልኝ። ባለም ማን ነው የሁልጊዜ ጥያቄ ነበረ። ባለም እኔ ነኝ። ዛሬ በቪዲዮ መጥቻለሁ። ያው እውነት ለመናገር ቪዲዮ እንኳን የኔ ምርጫ አልነበረም። እኔ የምመርጠው በኦዲዮ ብቻ ብቀጥል ነበረ። ምክንያቱም ኦዲዮ ትንሽ ስራው ላይ ብቻ ለማተኮር ነፃነት ይሰጣል እና ያን ነበር የምመርጠው። ነገር ግን ብዙ ዲኤም እየደረሰኝ ነውና በግል ማስተምር ከሆነ በግል የምሰጠው ኮርስ ካለ እንደዚህ በጣም ከተለያዩ ሰዎች ብዙ አይነት ጥያቄ እየደረሰኝ ነበረ እና ያው ምንድነው በግል ሲሆን መሰላችሁ በግል ሲሆን ያው የሚጠየቀው ክፍያ በጣም ቀላልም ቢሆን ለአንድ ሰው ሲሆን ግን የሚበዛ ስለሆነ ያው ደግሞ እንደምታውቁት እዚህ ሀገር ስራ የሚሰራው በሰዓት ተለክቶ ተሰልቶ ስለሆነ በግል ሲሆን ያንን እንደው ቢያንስ እንኳን ሙሉ ስራውን መሸፈን ባይችል ራሱ ሚኒመም የተባለውን ክፍያ እንኳን ስትጠይቁ ለአንድ ሰው ለግለሰብ ስለሚበዛ በእርግጥ የሚችሉ ያ ምንም አይመስላቸው እኔ አያገባኝም ክብሬን ጠብቄ ፕራይቬሲን ጠብቄ ሰው ፊት ማውራትም አልችልም እፈራለሁ ምናምን የሚል ሰው በግል አስጠናኝ ምናምን ብለው እንደዛ የምናደርጋቸው ሰዎች ሊኖሩ ይችላሉ። ግን ለአብዛኛው ሰው ግን በዛ መንገድ መሆን ስለማይችል ዋጋው ትንሽ ከፍ ስለሚልና ስለሚያስቸግር አሁን ምን አሰብኩኝ 20 ወይም 30 ሰው አንድ ላይ ማስተማር ብችል አይ ቲንክ ጥሩ ይሆናል። ለብዙ ሰው የሚደረገው ለ10 ለ20 ለ30 ሰው የሚደረገው ነገር ለአንድ ሰው እንደሚሆነው አይሆንም። ስለዛ አፎርደብል ያደርገዋል ነገር ይሆን ማለት ነው። እና ያን አስቤ ያ ደግሞ በድምጽ ብቻ ስለማይሆን ግዴታ የግሩፕ ቪዲዮ ኮል እንደዚህ የሆነ የጋራ ፕላትፎርም መፈጠር ስላለበት ለዛ ደግሞ መጀመሪያ እኔ ሳልተዋወቃችሁ ስለማይሆን እንግዲህ በግድ ሆኗል ማለት ነው። መጥቻለሁ ልተዋወቃችሁ በቪዲዮ። ሌላው በአለም ያው ለቻናሉ የምጠቀመው ስሜ ነው እንጂ ትክክለኛ ስሜ በአካል የምታውቁኝ ሰዎች ምናልባት ኢን ሪል ላይፍ የምንተዋወቅ ሰዎች ግር እንዳይላችሁ በሙሉ ስሜ ኢንስታግራም ላይ ብትፈልጉኝ ታገኙኛላችሁ። ጀስት ነጥሎ ለመጠቀም እንዲመቸኝ በአለምን ለቻናሉ ክሬት ያደረኩት ኔም ነው። ያንን እንደዛ ተረዱት። ከዛ በኋላ ትንሽ እንደ ሰው ሪሌት ማድረግ እንድንችል እንድንግባባ የተወሰነ አንድ ነገር ልንገራችሁ። እኔ እንዴት ጣሊያንኛ ማጥናት እንድጀመርኩኝ ለምን ማጥናት እንድጀመርኩኝ ምናምን ትንሽዬ ሊያስረዳ የሚችል ሐሳብ ላቀርብና እኔ ጣሊያን ሀገር የመጣሁት ከ7 ዓመት እንደዚህ አካባቢ በፊት 6 ዓመት እስከ 7 ዓመት በሉት እንደዛ አካባቢ በፊት ነው የመጣሁት። ለምንድን ነው የመጣሁት? ለትምህርት ነበረ። ምን አይነት ትምህርት? ያው በጊዜው መማር የነበረውን ትምህርት ባችለር ካጠናቀቅኩኝ በኋላ ማስተርስ ትምህርቴን እዚህ ጣሊያን ውስጥ ለመቀጠል ነበር የመጣሁት። እኔ ጣሊያን ኖራለሁም ጣሊያንኛ ማጠናለሁ የሚል ሐሳብ ኖሮኛ አያውቅም። ነገር ግን በህይወት አጋጣሚ እዚህ ተገኘው ማለት ነው። ለምን ጣሊያንን መረጥካት? የተለያዩ ሀገሮች ነበረ በሰዓቱ ለትምህርት እድል አፕላይ ያደረኩት ለማስተርስ የትምህርት እድል ማለት ነው። እና ከተለያዩ ከተቀበሉኝ ዩኒቨርሲቲዎች የትምህርት አይነቱ ምርጫዬን እዚህ ያለውን አደረኩኝና በዛ ምክንያት በህይወት አጋጣሚ ወደ ጣሊያን መጣው ማለት ነው። ይሄ እንትን ፌት የሚሉት ነገር አለ። እንደዛ አይነት ነገር ነው እንጂ ላይፌን ኢታሊ ውስጥ ኢማጂን አድርጌ ማላቅም ምንም የታቀደ ነገር አልነበረም። ከዛን ግን ምንድነው የተፈጠረው መሰላችሁ? እዚህ መጥቼ ጆይን ያደረኩት ፊልድ በጣም እኔ ከነበርኩበት ወይም ከተማርኩት የባችለር ትምህርቴ ጋር የተራራቀ ትምህርቶች ናቸው። በውስጡ የያዛቸው ኮንተንቶች በሙሉ እኔ ከነበረኝ ባክግራውንድ የባችለር ዕውቀቴ ጋር በጣም የተራራቁ ስለነበረ ምን ተፈጠረ? ትምህርቱም ያልቅ የነበረው በ2 ዓመት ነበረ። እኔ በዛ ጊዜ ገደብ ውስጥ ያንን ነገር ማጠናቀቅ አልቻልኩም ነበረ። ያ ምን እንድወስን አደረገኝ? ይሄንን ስሜት የተረዳሁት መቼ ነው? ያው ታዩታላችሁ ኮርሶች ምን ያህል እየጨረሳችሁ እንደሆነ እንደዚህ ምን ያህል ጊዜ እየወሰደባችሁ እንደሆነ እና እኔ ይሄንን የተረዳሁት 1 ዓመት ከግማሽ እንደዚህ አካባቢ ላይ ምን ገባኝ? አይ ይሄ ነገር በ2 ዓመት አያልቅም የሚለውን መረዳት ተረዳው ማለት ነው። ከዛ ግን ምንድነው ነገሩ? ሌላ ሀገር በሆን ኖሮ ለምሳሌ የሆነ እንግሊዘኛ ቋንቋ ተናጋሪ ሀገር በሆን ኖሮ ምንም ችግር አልነበረውም። ምን ይፈጠራል? እንግሊዘኛ መናገር እችላለሁ። ምክንያቱም አብዛኞቻችን እንግሊዘኛ ከሆነ እድሜ በኋላ የተማርንበትን ቋንቋ ስለሆነ እንደው በጣም ባናቀላጥፍ ራሱ የተወሰነ አይነት መረዳት አለን። ያን ያህል እንግሊዘኛ ሾክ አያደርገንም ራይት። ግን ጣሊያን ሀገር ውስጥ ግን የሚወራው ጣሊያንኛ ብቻ ነው። ምናልባት ዩኒቨርሲቲ ውስጥ ያው ኢንተርናሽናል ኮሚኒቲ ስለሆነ ተማሪዎች ሊያወሩ ይችላሉ፣ ፕሮፌሰሮቹ ሊያወሩ ይችላሉ። እንደዛ የተወሰነ እንግሊዘኛ ኤክስፖዠር የምታገኙት የት ነው? ዩኒቨርሲቲ ውስጥ ስትሆኑ ብቻ ነው። ውጪ ግን ወጥቼ ለስራ እንደዚህ ፓርት ታይም ጆቦችን
ኤክስፕሎር ላርግ ምናምን እንደዛ አይነት ሰርቫይቫል ነገር ግን ሲያጋጥም ግዴታ ምን መኖር አለበት? ቋንቋ መኖር አለበት። ያንን ስረዳ ነው 1 ዓመት ከግማሽ እንደዚህ አካባቢ ላይ ይሄ ነገር የህይወት አቅጣጫ ወዴት እየሄደ ነው የሚለውን ነገር በትንሹ ለመረዳት ሞክሬ ከዛ እዚህ መኖር ሚኖርብኝ ከሆነ ቆይታ የሚራዘም ከሆነ እና የምገኘው ኢታሊ ከሆነ ለረጅም ጊዜ እዚሁ ሙቀት በጣም አለ። አሁን ሰመር ነው እና ትንሽ ላበላብ ከሆንኩባችሁ ቪዲዮ ላይ I'm sorry ሰመር ላይ ነው ያለ ነው እዚህ እና ሙቀት እዚህ ሙቀት አለ በጣም አሁን ሰመር ላይ ነው ያለ ነው እና ትንሽ I don't know ፊቴ ሻይን የሚያደርግ ከሆነ ሙቀቱ ነው ምናምን እሱን ተረዱኝ። እና ከዛ ልክ 1 ዓመት ከግማሽ ላይ ሲሆን ልክ ያንን ነገር ቆይታ ይዜ የተራዘመ እንደሚሆን ሪያላይዝ ሳረግ ምን ማድረግ ጀመርኩኝ? ቋንቋ ማጥናት መጀመር እንዳለብኝ the only way to survive ቋንቋውን መማር እንደሆነ ውስጤ ተረዳ ማለት ነው። ስለዛ ትንሽ ትንሽ እያልኩኝ በእርግጥ መጀመሪያ ዓመት ላይ ልክ እዚህ እንደመጣን ባህላቸውን ለማስተዋወቅ ያው ኢንተርናሽናል ኮሚኒቲ ስለሆነን የሆነች ቢጊነር የምትወስዷት ኮርስ ነበረች A1 ሌቭል ብቻ ማለት ነው። ያን ወስጃለሁ ግን በደንብ እዚህ የኖረ ሰው ይሄንን ይረዳል። ያኛው A1 ሌቭሉ ከA1ም A1A ሌቭል ነው ታች ያለ የመጨረሻው ልክ ቢጊነሮች ብቻ ከቢጊነርም ኔቲቭ በቃ ያለ አይደለ ንጹህ አእምሮ ያላቸው ቢጊነሮች የሚወስዱትን ስለዛ ያን ይጠቀመኝ ብዬ እኔ አላስብም። መጀመሪያ ዓመት ላይ ግን ያንን ወስደናል። ከዛ ምን ማድረግ ጀመርኩኝ? ኢንቴንሲቭ በሆነ መልኩ በቃ ያንን ነገር በቃ የሰርቫይቫልም ጥያቄ አእምሮ ላይ ስላለ በቃ ማንበብ ነው ማዳመጥ ነው የሆነ ፖድካስት፣ ሙዚቃ፣ ሁሉንም ነገር በቃ ቋንቋውን ኮምፕሊትሊ ኮንከር እስከማድረግ ድረስ ያው ኮምፕሊትሊ ኮንከር የሚባል ነገር የለም። ቋንቋ ከባድ ነገር ነው እና ሰፊም ነው፣ ትልቅ ባህር ነው። ትንሽ ትንሽ እያላችሁ ነው በቃ ጠጋ ጠጋ ለማለት መሞክሩት። ግን በምችለው ግን ከሌላ ሰው ጋር ቢወዳደር ማባከነው የነበረው ጊዜ በቃ ህይወቴ እንዳለ እሱ ሆነ ማለት ነው። ማንበብ ነው፣ መተርጎም ነው፣ ማገኘውን ሁሉ ይሄ በቃ ጋዜጣም በሉት ምንም በሉት መተርጎም ነው። ብዙ ጽፋለሁ፣ ብዙ አነባለሁ። ከዛ ደግሞ ካገኘሁት ሰው ጋር በምችለው መጠን በቃ አእምሮዬ ውስጥ ያለው እንዳለ ነው በቃ ስቀባጥር ሙለው። ከዛ ደግሞ ምን ጠቀመኝ? ከዛ የሆነች ያህል 1 ዓመት ከግማሽ ላይ እንዳልኳችሁ ጀመርኩኝ። አት ሳም ፖይንት የሆነች ያህል ቢያንስ የምሸውድባትን አይነት ያክል ለመድኩኝ ማለት ነው። ሶ ፓርት ታይም ስራም ለመጀመር ምናምን በቃ ይሆናል አይደለ የምትደረደሩበት የምትባል ሌቭል አለች። እሷን ነገር ሳገኝ ወዲያው ፓርት ታይም ስራ ጀመርኩኝ ማለት ነው። ከዛ ግን እኔን የጠቀመኝ የነበረው ምንድነው የምሰራቸው የነበሩት ፓርት ታይም ስራዎች ይሄ አስጨናቂ ፖዚሽን ውስጥ ይከቱኝ ነበረ ማለት ከሰው ጋር በደንብ እንዳወራ የሚያስገድዱ ከኔ ችሎታ እኔ በሰዓቱ ከነበረኝ ይቅርታ እንዳልኳችሁ ሰመር ነው ሙቀት ነው ትንሽ ላብ ምናምን ክፍሉ ሙቀት አለው። ኤኒዌይስ እንቀጥል እሺ። እና እኔ የነበርኩባቸው የስራ ፖዚሽኖች በጣም ምን ይፈልጉ ነበረ እኔ ከነበረኝ የቋንቋ ፕሮፊሸንሲ በላይ ጥርት ያለ ኮሚኒኬሽን እና በደንብ በቃ ከሀገሬው ኔቲቭ ከሆኑ ሰዎች ጋር እንድግባባ የሚያስገድዱ አይነት የስራ ዘርፎች ላይ ነበር የነበርኩት። ያ ለኔ ምን ጠቀመኝ? ምንም ሳልፈራ ሰዎቹን አላቃቸውም እነሱም አያቆይም ምላችሁ። ይሄን ምንድነው አሁን የምታውቁት ሰው አካባቢ ስትሆኑ የመሳቀቅ ምናምን ነገር ሲኖር በቃ ለመልመድ እንደዚህ ፍጥነት ያለው ለውጥ ለመለወጥ እንደሚያስቸግር ሁላችሁም ትረዳላችሁ ብዬ አስባለሁ። እዚህ ግን እኔ ማውቀው ሰው ምንም አልነበረም። በቃ የራሴን ህይወት ነው የምኖረው፣ እሰራለሁ፣ ገባለሁና እንደዛ ስለነበረ በድፍረት ብዙም ይሄ በቃ ለረለ ሳልጨናነቅ ይሉኝታዬን መለስ አድርጌ ትንሽ ያው የኛ ኢትዮጵያዊ በቃ ያለን የኛ ማህበራዊ መስተጋብር በለው መስተጋብር እሺ ባህላዊ በቃ እኛ ያለን ካልቸር አለ። ሶ ከሱ ትንሽ በቃ ደፈር ብዬ እንዳወራ የነበርኩባቸው ፓርት ታይም ስራዎች ፐብሊክ ፍሮንት ላይ ምንድነው የነበርኩባቸው ፓርት ታይም ስራዎች ፍሮንት ላይ ስለሚያደርጉኝ ማለትም ከሰዎች ጋር የሚያጋፍጥ አይነት ሲቹዌሽን ላይ ስለሚያደርጉኝ ያኔ በደንብ ፑሽ እንዳደረግ ምናምን እንደዚህ ከዛ ቶሎ ቋንቋው ላይ አክሰለሬትድ የሆነ ግሮዝ እንዲኖረኝ ለምሳሌ ኖርማል ሳይሆን ያለ እንትን የሚል ቢሆን የኔ ትንሽ አክሰለሬትድ ሆነ ማለት ነው። ደን ግን እኔም ግን እንትን አልልም። ቀን ግራ ይገባኝን እንደዚህ ዛውን ስሰራ የምሰማው ምናምን ማታ ገብቼ ተረጉማለሁ ጽፋለሁ ምናምን በቃ የሆነ ትንሽ አንገር እልህም አለና እንዳልኳችሁ በቃ
the only way to survive ይሄ ነው የሚል አይነት ነገር አእምሮ ያስቧል። እንደዛ እያለ በደንብ በራሴ ማጥናትና ለማሻሻል መሞከር ጀመርኩ ማለት ነው። ሶ once in a while ግን ያው በራሴ ብቻ ለምን እንዳልጠፋ ደግሞ ያለሁበትን ደረጃ ለማወቅ ሄጄ እንደዚህ የሙከራ ፈተናዎች ፈተናለው ምናምን በዛ ቀስ እያልኩኝ የሆነ ሌቭል ላይ መጣ ማለት ነው። ከዛ ግን at some point ምን ይፈጠራል መሰላችሁ? ከዛኛው ይሄ ከሰርቫይቫሉ ትግልም ያልፍና just passion እየሆነ ይመጣል። በቃ ሳታውቁት መጀመሪያ ላይ በትግል የምታረጉት ነገር የነበረው ከዛ አሁን ሳላነብ ያልኩኝ ቀን ቅር ይለኛል ምናምን እንደዚህ የሆነ አሁን ምንም ሙቀት ያልጨመርኩበት ወር ምናምን ውስጥ ይታወቀኛል እንደዚህ ምናምን ይሄ the beauty in learning a new language በደንብ በቃ ውስጥ እየገባ መጣ ማለት ነው። ስለዚህ አሁን አዲስ ቋንቋ ሌሎችም ቋንቋዎች አሁን ቢጊነር ኮርሶች ምናምን እንደዚህ አንድ ሁለት ቋንቋዎች ወስጃለሁ ወደፊት አዳበራቸዋለሁ ብዬ ማስበው ምናምን then ምንድነው the beauty of learning a language is like እንትን ያረጋችኋል ነገር የሆነ አዲስ አይነት way of አይደለም አዲስ ቋንቋ ስትማሩ ምንድነው የሆነ አዲስ ነገር የመማር ችሎታንም ነገር አብሮ ይፈጥራል ነገር ኤኒዌይስ ብቻ የሆነ ያንን ለማብራራት ውስጡን ይከብደኛል ግን አሁን ባለውበት በቃ ደስ የሚል ነገር ይመጣል ነው የሆነች beyond a certain point የሆነች certain point አለች የሆነ ከሆነ ፖይንት በኋላ የሆነ በቃ ቋንቋ መማሩ ምናምን ትግል መሆኑ ምናምን እየቀነሰ ደስ የሚል ኤክስፒሪየንስ ምናምን እየፈጠረ ይሄዳል። ብዙ ሰዎች ትተዋወቃላችሁ ምናምን በቀላሉ ኮሚኒኬት ታደርጋላችሁ። ከዛ ደግሞ ሰዎች በእናንተ መደነቅ ነገር ይጀምራሉ። ዋው በቃ እንደዚህ ያለ አይደለ በቃ የሆነ ሰዎች ዋው እንዴ አንተ አክሰንት ራሱ እዚህ ስንት ዓመት ነው የኖርከው ምናምን እንዲህ የተለያዩ ኮምፕሊመንቶች ስታገኙ ምናምን የሆነ ጊዜን ዌስት እያደረኩ አይደለም ምናምን እና ደግሞ ሳምቲንግ የሆነ ታግላችሁ ያመጣችሁት ነገር ስለሆነ የዛ ደስታ ምናምን ብቻ ኤኒዌይስ ዲፈረንት ኢሞሽንስ ሲመጡና ምን ይሆናል በቃ ያ ቋንቋ ማጥናቱ ምናምን ደስ እያላችሁ ላይፍ ስታይል የሆነ ይመጣል ማለት ነው። ዳን ግን ምንድነው የሆነ ሰዓት ላይ ሪያላይዝ ያደረኩት አመታቶቹ አልፈዋል ታውቃላችሁ። በቃ አሁን እንግዲህ ከወጣው 7 ዓመት አካባቢ ሊሆን ነው ብያችኋለሁ። ግን አይመስልም እንደዛ ራሱ በቃ ሁሌ የሆነ ነገር የማድረግ እንደዚህ ቺን አርጌ ምናምን የሚለው ትግል ጊዜውን በቃ ፉት ነው የሚያደርገው እና ምንም ከዛ at some point ምን መጣልኝ ምንድነው እስካሁን ይሄ ሁላ ያሳለፍኩት እዚህ ቋንቋ ላይ ይሄን ያህል ጊዜ ኢንቨስት ካደረኩኝ not only the language but እንትኑም በቃ የሆነ ካልቸሩንም ይሄን ያህል ኤክስፕሎር ካደረኩት ምናምን ይሄ እኮ ታዲያ የሚሸጥ ነገር ነው ሚል ሐሳብ አይነት ነገር ውስጥ የተፈጠረ ማለት ነው። ሶ ምንድነው ኢንቨስት ያደረኩት ታይም እና ያ ሁሉ ምንም እንዳልተፈጠረ ልፍ ከሚል ይሄ ነገር እኮ ማርኬት መሆን ይችላል ምናምን የሚለው ሐሳብ ምንን አመጣ በአለም ኢታሊያኖን መጣ ማለት ነው። ከዛ ግን እኔ ኖርማሊ እኔም ወደው ሐሳቦቹ ላይ እንዲተኮርና ይሄ በቃ እኔም ራሴንም ራሱ እንዴት ፕሬዘንት ላድርግ ምናምን ከሚለው ውጥረት ይልቅ ሞር በቃ ለሰው የሚጠቅመው ቫልዩ ላይ አሁን ሰው ሰልችቶታል። ሰው የሚሆነ እንዲማይረባ ነገር ምናምን ይሄ በጊዜው እንድትጫወቱበት ምናምን ማንንም ይፈልግ ነው ያለ አይመስለኝም። በቃ ሁሉም ሰው ቢዚ ነው፣ የራሱ የህይወት ሩጫ አለበት ምናምን ብዙ ሐሳብ የራሱ ትግል አለበት። ስለዛ የሆነ እንደዚህ እኔ ገና በቪዲዮ መጥቼ እንዴት ናችሁ ምናምን ብዬ ለማጃጃል አይነት መስሎ ተሰማኝ ብቻና ቪዲዮ ብቻ ኮምፎርታብል አላረገኝም ነበረ። ሶ ምን አማራጭ ወሰድኩኝ? እስካሁን ታዩዋቸው እንደነበሩት ቪዲዮዎች የጽሁፍ ኮንተንቶቹን አዘጋጅና ከዛ እዛ ላይ ከስር እንትኑን ከስር ደግሞ እንዳያችኋቸው እንዴት እንደሚባል በአማርኛ ቋንቋ አብሬ ያስገባው የኔ ቪዲዮዎች ትልቁ ጥቅማቸው ብዬ ማስበው እሱን ነው። እነሱን ይሄ ድምጻቸውን በአማርኛ እየጻፍኩላችሁ የምትከታተሉኝ ሰዎች ታቆታላችሁ። እንደዛ ያረኩ ኤኒዌይስ ብቻ የምችላትን ነገር ቀለል ባለ መልኩ የኔንም ጊዜ ሳይሻማ ከስራ ሪትሜ ጋር ሳይበጠብጠኝ እንደዚህ የኔን ላይፍ እንትን ሳይል ትንሽ ቪዲዮዎች ጀስት መልቀቅ ጀመርኩኝ ማለት ነው። ከዛ ግን እነዛ ቪዲዮዎች ሲለቀቁ ምን መጣ በዲኤም ኮንታክት ያደርገኛል ሰው። ግን እኔም እንደማንኛውም ሰው ስራ አክቲቪቲም አለኝ። ከዛ ያን ያህል እንዲ ለግዠሪ የምለው ትርፍ አይነት ሰዓት የለምና ግን እንደዛም ሆኖ ግን ስቲል ጥሩ ክፍያ ካለው ዋይ ኖት ስራዬንስ ለምን አልተውም አይደል? የተሻለ ስራ እዚህ ጋር ካለ
ግን ስቲል ያ ጠንካራ መሰረት መያዝና የሆነ ነገር ላይ መድረስ አለበት ያን ውሳኔ ለመወሰን። ስለዚህ በግል ደግሞ እኔ ፕሮፖዝ የማደርገው ፕራይስ ፌር መስሎ አልተሰማኝም። ምክንያቱም ወይ ተማሪዎች ናቸው የሚጽፉልኝ ብቻ ሳምሃው ምንድነው እኔ ፕሮፖዝ ማድረገውን ሃወርሊ ፔመንት አፎርድ የሚያደርጉ ሰዎች ያጋጠሙኛሉ። አይ ዶንት ኬር አባውት ዘ ማኒ በቃ እንደዚህ ምናምን ብለው ያጋጠመኝ ሰው እንደዛ አለ። ግን በአብዛኛው ግን ያን ያህል ገንዘብ ለመክፈል አፎርድ የሚያደርግ ሰው አላጋጠመኝም። ምክንያቱም ወይ ስደተኛ ነው የሚሆነው ወይ ደግሞ ተማሪ አቅም የሌለው ወይ እንደዛ ወይ ደግሞ በኢትዮጵያም ቢሆን ምንዛሬው ሲቀየር ከፍ ይላል። ይሄ ሁሉ ጫና ስላለ አሁን ግን ምንድነው አድርጌ ያሰብኩት 20 ወይም 30 ሰው በግሩፕ ይሆንና ከዛ ክፍያው ሲካፈል ለዛው ሰው ስቲል ቀላል ባይባልም ግን የሆነ አይነት ሴንስ የሚሰጥ ፕራይስ ላይ መደራረስ ይቻላል ማለት ነው። ሶ ያ ነው ምክንያቱ ቪዲዮ ለመፍጠር የመጣሁበት። ሌላው ደግሞ ልነግራችሁ የሚፈልገው ነገር ቢኖር ሌላም አይነት ሰርቪሶች የምትፈልጉ ሰዎች እንደዚህ በቃ አስተርጓሚ የሚፈልገው ለምሳሌ የሆነ ቢሮ ስትሄዱ አይ ዶንት ኖ ዋትኤቨር የሆነ ጉዳይ ኖራችሁ የጣሊያንኛ አስተርጓሚ የሚያስፈልጋችሁ ሰዎች ካላችሁ እኔ እስካሁን የሱ ማርኬት አላውቅም። አሁን የቋንቋው ገበያ እንዳለ ተረድቻለሁ። በጣም ብዙ ፍላጎት ያለው ሰው አለ። ወደዚህ ሀገር የሚመጣ ሰው አለ። በተለይ እዚህ ሀገር የሆነ ጉዳይ ኖሮት ገና ለመጀመሪያ ጊዜው ሊመጣ ያለ ሰው አብዛኛው ሰው የሆነ ፕሮሰሱን ከጨረሰና ከተሳካለት በኋላ 2 ወር ወይ 3 ወር እንደዚህ ቤት ውስጥ ያለ ስራ የሚቀመጥበት ታይም አለ። እሱ ጊዜ ላይ የእንደሱ አይነት ጊዜ ላይ ላለ ሰው በተለይ ይሄ ሐሳብ በጣም ጠቃሚ እንደሚሆን እርግጠኛ ነኝ። እነሱ ሰዎች አሉ። ሌላው ግን አስተርጓሚ የምትፈልጉ ካላችሁ ኤኒ የተያያዘ ጉዳይ ወይ ደግሞ አሁን እዚህ መጥቶ ምን አይነት ነገር ደግሞ ያለው ሌላ የስቴይ ፐርሚት ላይ መቸገር፣ የስራ ፍቃድ፣ ስራ ኢንተርቪው ምን ላድርግ እንዴት ላድርግ። እኔ በጣም ብዙ አይነት ስራዎችን ስለቀያየርኩኝ በብዙ አይነት መንገድ ስላለፍኩኝ ይሄን ኮንፊደንትሊ መናገር እችላለሁ እና ያው በነፃ አይደለም ግን እና የማማከር አገልግሎት ግን እፈልጋለሁ። እንደዚህ አይነት ነገር አንዳንድ ሰው እርግጠኛ ነኝ አሁን ዝም ብለህ ራሱ አዋራኝ ከፍላለሁ የሚል ሰው በዚህ ጊዜ ይጠፋል ብላችሁ ነው። ሰው ጊዜ የለውም። ከማን ጋር ሶሻላይዝ እንደሚያደርጉላ ግራ ገብቶታል። እዚህ ደግሞ ያለው ስራ ውጥረት ነው። መስሪያ ቤት ደርሶ እስከሚመጣ ምንም ሰው ላያወራው ላይ ይችላል። እንግዲህ ያየሁትን ነው። ሁሉም ሰው እንደዛ ነው ማለት አይደለም። ግን ምንም አይነት ኤኒ ኮንሰልታንሲ ነገር እንዴት በዚህ አድርገው እንዲህ አይነት አጣብቂኝ ውስጥ ብታማክረኝ ምናምን እንዳቅማችሁ ምናምን አይቼ ተመጣጣኝ ዋጋ ላደርግ እችላለሁ። በነፃ ላደርገውም እንዳልኳችሁ እኔም ያንን በነፃ ብዙ ኢንቨስት ያደረኩበትን ጊዜ አሁን ማካካስ የምፈልግበት ታይም ስለሆነ ማለት ነው። ግን ኮንሲደር ኔጎሽዬት እናደርጋለን። ሁሉንም ሰው በኩል አላይም ምናምን ያለ you can call me ማለት አሬንጅ አድርገን ስኬጁል አድርገን የሆነ አፖይንትመንት ሲኖራችሁ ምናምን የተወሰነ ፕራይስ ኔጎሽዬት አድርገን እንደዚህ አይነት ዲሎችንም ማድረግ እንችላለን። ይሄ ነው እንዳልኳችሁ ቅድም በአለም የኮንተንት ክሬተር ስሜ ነው እንጂ በአካል የምታውቁኝ ሰዎች እንጂ አሁን እንዳልኳችሁ ሪል ላይፍ ላይ የምታውቁኝ ሰዎች እንትን ኢንስታግራም ላይ በሙሉ ስሜ ብትፈልጉኝ ታገኙኛላችሁ። ሶ ይሄ ነው እና በቀጣይ ቪዲዮዎች ዲቴይልድ የሆነ ጀስት ፕሮሞሽን ቪዲዮ በጣም አጠር ያለ መጠን ያለ ስንት ነው ክፍያው ስኬጁል መቼ ምናምን የሚል አይነት ቅልብጭ ያለ ቪዲዮ ኢን ዘ ኔክስት ኮንተንት እነሱን ማድረግ ይሆናል። ሶ ሌትስ ሲ የሚጠቅም ነገር ከሆነ እኔ ቫልዩ ፕሮቫይድ አድርጌ እኔም የሆነ አድቫንቴጅ ማድረግ የምትችልበት እኔም የሆነ ቫልዩ ፕሮቫይድ አድርጌ ሆነስትሊ ነው የምላችሁ። እኔም በእናንተ ጊዜ አልቀልድም፣ እናንተ በኔ ጊዜ እንዳቀልዱ ምናምን። ሶ የምር የሚጠቅም ነገር ቫልዩ ፕሮቫይድ አድርጌ ሳምቲንግ እኔም ከውስጥ የሆነ ነገር ሜክ አውት ማድረግ ምችል ከሆነ ሌትስ ሲ። ሶ ለዛ ነው ዛሬ ልተዋወቃችሁ የመጣሁት። በአለም እኔ ነኝ። ናይስ ቱ ሚት ዩ። በቃ ሌላው ያው ኔቲቭ ስፒከር አይደለም። በጣም ደግሞ ኦቨር ኤክስፔክቴሽን እንዳይኖር እኔ የሚከብደኝ ነገር ስቲል አለ። ቻሌንጅ የሚያደርገኝ ስቲል ማነበው ማጠናው ነገር አለ ምናምን። እኔ አሁን ኮንፊደንትሊ ማለት የምችለው አይ ቲንክ ቢ2 ሌቭል እንትን አሁን የቋንቋ ትምህርት ላይ ያላችሁ ሰዎች ከዚህ ጋር በደንብ መረዳት ትችላላችሁ። ሶ ምን አይነት ፐርሰን ኤክስፔክት አድርጎ መሰላችሁ? somebody
ጥሩ ፍቅር ያለው ለቋንቋው ግን ቢቱ ሌቭል መናገር የሚችል ሶ አትሊስት ኮንፊደንትሊ ቢጊነሮችን ማስተማር የሚችል ሰው ኤክስፔክት ማድረግ ትችላላችሁ ምናምን። እስቲ ሌትስ ሲ ኮሜንትም አድርጉ። በዲኤም ቅድም እንዳልኳችሁ የተለያየ አይነት ሲቹዌሽን ላይ ያላችሁ ሰዎች በቃ እዚህ ላይ ብታግዘኝ ምናምን ብቻ የኔንም ታይም ዌስት የሚያደርግ ነገር እንዳይሆን የእናንተንም ተከባብረን ግን ብዙ ስራ መስራት እንችላለን። ያንን ነው የምለው። ግን እስከዛሬ ግን በጣም የምትከታተሉ ሰዎች አላችሁ። በተለይ የሆነ ኮንሲስተንትሊ እናንተ ሰዎች ወይ እንግዲህ አንድ ቀን እሸልማችኋለሁ ምናምን አላውቅም ማለት ምንም ሳታውቁኝ በጣም ፓሽኔት ሆናችሁ እስካሁን ኮንቴንቶችን የተከታተላችሁ ሰዎች አላችሁ። ቴንክ ዩ ቬሪ ማች ነው የምለው። ሶ በአለም እኔ ነኝ። see you